የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ ዛሬ በሚያስቅ በሚያዝናና ቪዲዮ ነው የመጣነው ማለት እንችላለን እና ሃይሚና ብሩክ እኛን ሊያዝናኑ ፕራንክ ሙሹን ሊያደርጉ መጥተዋል። እኛንም ሊያዝናኑ በዚህ አጋጣሚ እና ምንድነው ነገሩ? ሃይሚ የራሷን አያት ሴቷን አያት ሆና ቤት ድረስ ሄዳ ነበረ እና ሙሽን በጣም እንትን ሲሏት ነበረ ፕራንክ እንዳደረጓትም ፕራንክም ለማድረግ ሲሞክሩ እንመለከታለን። በጣም የሚያዝናና ቪዲዮ ነው። ከቻላችሁ እስከ መጨረሻው ድረስ ብትከታተሉ በጣም ደስ ይለኛል እና ደግሞ በዚህ አጋጣሚ አንድ ነገር መናገር እፈልጋለሁ። እነዚህ ሁለት ሰዎች በጣም ደስተኛ እንደሆኑ ነው የምናውቀው እና ያው ከቀደሙት ቪዲዮ በተለይ ከበዓል በኋላ ወይም ከፋሲካ በዓል በኋላ ያለው ቪዲዮ ካያችሁ ሁሉም ደስ የሚሉ በጣም የሚያዝናኑ ቪዲዮዎች ነበሩ እና ደግሞ በትላንትናው ቪዲዮ ለራሱ ካያችሁ በጣም የሚያዝናና ቪዲዮ እንደሆነ ታውቃላችሁ። እና ደግሞ አንድ ነገር የተፈጠረ ነገር ያለ ይመስለኛል። እዩ እንግዲህ የበጠበጠች ነው። ዛሬ በተለቀቀው ቪዲዮ ላይ እንግዲህ ወንዶችን ሰብስባ ምናምን ነገር ትፎክር ነበረ። በተለይ ወንድሞቿ እንዴት እንደዚህ አይነት ነገር እንደሚናገሩ አላውቅም። በተለይ እሷ ያላመነበትን ነገር በግድ ማሳመን ትክክል ነው ብዬ አላስብም። አንድ ሰው ውስጡ ካላመነ ምንም ጥቅም የለውም። ዝም ብሎ እንደ ማጨብጨብ አይነት ነገር ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዛ መበጥበጧ ምንም ጥቅም የለውም። ብቻ ሃይሚና ብሩክ ደስተኛ የሚቀጥሉ። እዩ ደግሞ ዲኤንኤ ምርመራውን አልፈልግም እያለች ነው። ምክንያቱም ዲኤንኤ ምርመራ ደግሞ ከተረጋገጠ ልጁ የብሩክ እንደማይሆን እርግጠኛ ስለሆነች የግድ ምን መሆን አለበት? ብሩክ ማመን አለበት እያለች ነው። ብቻ እንደዚህ አይነት ነገሮች አሉ። አሁን ላይ ያን እንርሰውና ወደ ዛሬው ቪዲዮ እንሄዳለን። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ፣ ቪዲዮ ከተመቻችሁ ደግሞ ላይክ ያደረጋችሁ የፈለጋችሁትን ኮመንት ላይ ማስቀመጥ ትችላላችሁ። እኔ በጣም ነው የምወዳችሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ያጋሽዬ እናት ከሆንኩኝ ልጁን ስታገባ አንተ ምንድነው አማች ነህ? አማቼ እልሃለሁ። አትበይ፣ አይሰማ እኔ አያገባኝም። በቃ ፋሚሊ አማቼ አረ ይላጣሉ። ሃይሚ ደግሞ እውነት በጣም ትለያለች። የሆነ ድምጿን የአሮጊት ለማስመሰል የምትሄድበት ርቀት እኔ ትወና ላይ በቃ አልችላትም። እውነት ሃይሚ እውነቱን ነራ ከተባለ እንዴት እንደማወራት አላውቅም። ብቻ የሆነ የአሮጊትን ድምፅ ለማስመሰል የሄደችበት መንገድ ይመቻት። በጣም የሚያዝናና ነው። ብሩክ በቃ ቢቸግረው ይስቃል። ምን ላድርጋት እችል ልጅ እንዴት አድርጌ እንትን ለማላት እና ይመቻት። ምንም ከዚህ ሌላ ምንም የምለው ነገር የለም። አዋጄ ደስ ይላል። ልሸከሙት ምን አልከኝ? ደግሞ አለባበሱስ ኧረ ሃይሚ ልሸከሙት ወይ ጭራሽ አሮጊት አልሆነችም። የሆነ ጆሮዋን እንደማትሰማ አይነት አሮጊት ሆና የአያትየዋን የሃይሚ የራሷን አያት ማለት ነው በጣም በልታታለች ብዬ ነው የማስበው። ካራክተሯን የሆነ የእሷን ገጸ ባህሪ እንዳለ በልታታለች ብዬ ነው። ያው ባላቅም እንደዚህ አይነት ሰው ባትሆንም እንደሆነች አላቅም። ግን ለማለት የፈለግኩት ነገር በቃ እንዴት ማስመሰል እንደምትችል በዚህ አጋጣሚ እውነት ደግሞ እንዴት ነው የምታናደደው። ብሩክ በቃ ይመች። እውነት በጣም ደስ ይላሉ እንደዚህ ደስተኛ። እነሱም ደስተኛ ሲሆኑ እኛም እንደሰታለን፣ እነሱም ሲያዝኑ ደግሞ እኛም እናዝናለን። ግን በጣም ነው ደስ ይሉት። በጣም እኛን ያዝናኑናል። በተለይ በእንደዚህ አይነት ሳይድ ሲመጡ ይመቻቸው። በቃ ሌላ ምን ማለት እንችላለን ከማድነቅ ውጭ ሌላ። ብቻ አንደኛ ብሩክ እና ሃይሚ ማዘር ሙሽን እናቴን ቢወልዱ ያደርሷታል። ኧረ በሚገባ ገና ልጅ እናት ነው ያለ። ልጅ ናት እናቴ። እውነት ደግሞ የተባረኩ ሙሽ ቢቸግራት ትስቃለች። ምን አይነት ነገር ውስጥ ነው? ምን አይነት ሰዎች ናቸው እነዚህ? ምን አይነት ትልቅ ሰዎች ቢሆኑ ነው እንደዚህ አይነት ነገር የሚያወሩት? አይነት ነገር ነው እና ሙሹ እውነት ታሳዝናለች። ያው ምንም የምታውቀው ነገር የለም። እስኪ ዝም ብላ የሚፈጠረው ነገር ለመመልከት ፈልጋ ነው። ግን እናት ወጣት ነች። ኧረ ጫወች ያለሽ አይገልጹም። እውነት ሙርት ያለሽ ትላጭ ያለሽ ማንም የሚደርስሽ የለም። አንደኛ የሚመችሽ ከምር ነው። እርጅና ጋር 102 ዓመቷ ነው። አቤት ሳክስ! አንተ ሰው የተወለደ ነው ሰክሰው። እውነት በትክክል ግን እድሜና ጤና ለሙሹ። እውነት ሙሹን የሚወዳት ብቻ እውነት እስኪ ምኞታችሁን አስቀምጡ በኮመንት። ግን 102 ዓመት ተሰክሰዋል አይገልጹ። እሷን ለማሳመን ብሩኬ እናቱን ለማሳመን የሚጠቀምበት የቃላት አመራራጦች እኔ ራሱ አይመጣልኝም። በሱ ቦታ ብሆን አንተ ከባድ ነው። ተሰክሰዋል አይገልጹም እኮ። ለነገሩ ሳክስ በአንተ እኮ አልተጀመረም። አንተ እውነት የሳክሶች ንጉስ ነህ ብሩክ።
ምንም ጥያቄ የለውም። የሳክስ ንጉስ ነው። ይሰክሰዋል አይገልጹም። ይመች ነው። ቲቪተኛ ነች ሃይሚ። የምሬ ቲቪተኛ አይደለች። አንተ እንደዛ ይባል ተንኮለኛ ማዘር ከእርሶ ነው መሰለኝ የወጣችው። ተንኮለኛ ነች። ልክናት እኮ ቢገርማት ነው እሷ ራሱ የሳቀችው ታውቃላችሁ። ገረማት። እንዴት ነው በዚህ ልክ ሊያውም እውነት የሃይሚ አያት ብትሆነ ራሱ ብሩክ እንዴት ነው በዚህ ልክ እንዴት ነው እንትን የሚለው? እኔ እኮ ይገርመኛል። ሙሹ ቢቸግራት ነው የሳቀችው። በቃ የሚያስቅ ነገር ነው። ይመቸው ግን እናቱን በዚህ ልክ ፈታ ማድረጉ፣ በዚህ ልክ እሷን ማስደሰት በቃ አንደኛ እውነት እንዴት ማዝናናት እናቱን እንዴት ማዝናናት እንዳለበት የሚያውሰው ቢኖር ነው ብሩክ ነው። ይመች ከምር ምንም ማንም በቃ አንተን እንትን የሚል ሰው የለም። አንደኛ በቃ እኔ ተመችቶኛል። በዚህ እውነት በዚህ አጋጣሚ እንደዚህ አይነት ፕራንክ ተጠቅመ እናትን ማስደሰት በቃ ደስ የሚል ነገር ነው። በተለይ ወንድ ልጅ ሆነ እናቱን የሚያስደስት ልጅ በጣም ሊደነቅ ይገባል ብዬ ነው የማስበው። ከቁም ነገሩ ከቀለው አንጻር ማለት ነው። አንድ መለኪያ፣ አንድ ብርጭቆ፣ አንድ ብርሌ ስለው በቃ ጠሜ ቁርጥ ይላል። በቃ ሰክረዋል። እንዲያውን እኔ ከጠጅ ቤት ሳገኘሁት ምንድን ሰክረዋል። አሁን እርሶ አንተ ባለጌ እንዴት ይባላል? አንተ ነኡራም ባለጌ ነህ። እንደው አንተ ትልቅ ሰው አታከብርም? ብሩክ ትልቅ ሰው ማክበር ነው ነበረው። እኔ የእሱ ከሱ አባባል ይልቅ የሙሹ አሳሰቅ ነው የሚያስቀኝ። በጣም እውነት ምስኪን ናቸው። እና ኧረ ይመስል አንተ ባለጌ ትልቅ ሰው ማክበር ነበረበት። እንዴት ትልቅ ሰው አታከብርም? በዚህ አጋጣሚ የሃይሚን አያት እንዴት ማክበር የለብም? እሺ ብሩክ ነው በጣም ታስቅ ሰው ብትኖር ብሩክ ነው። ሃይሚ ትወና የተወናውን ነገር እሱ ሌላ ለብለው ይዘ ነው። ቆይ አይደለም ስለሱ ጉድ እየተናገርኩ ነው ሙሽዬ። ቆይ ወይኔ እናቴ ስሚ ጉድ አልንገርሽ። ቆይ እሷ በዚህ ማለት እንዴት አደረጋ ትስማ እንዴት አደረጋ ብሩክ እሱ የሚጠቀመው ቃላቶች እሷን በጣም ነው የሚያስቁት። እና ደግሞ የሃይሚ ትወና ኧረ ተው ግን አንተ ነፍስ አይማርም። ሙሽን እውነት በቃ አልቻለችም፣ ደከመች በቃ መሳቀ። ኧረ በእናትህ ከባድ ዞን እውነት። ኧረ ብሩክ እኔ እንጃ አላቅም ከምር። አንተ እንዴት እንደዚህ አይነት ታክቲክ ለምን ለመጠቀም እንደፈለግ አላቅም ከምር። እሺ በጣም ቁሌታም ናት። አንተ ቁሌታም ናት ሰማት ማዘር በጣም ቁሌታም ነው ታዲያ። ኑሩልኝ ማዘር ኑሩልኝ። ኧረ ማስቀየት ቁሌታም ነው ካለ በኋላ ደግሞ ኑሩልኝ የሚለው ነገር ሙሾ ኧረ ይዜ ሊገላት ነው ዛሬ። በቃ እናቱን በሳቅ ሊገላት ነው። ቁሌታም ነው ደስ ይላል። ቁሌታም ኧረ ተው ግን ብቻ አንተ የምትጠቀመውን ቃል እውነት በጣም የሚያስቅ ነው። በዚህ አጋጣሚ ይሄ ነገር እውነት ዝም ብላችሁ አስቡት እስኪ። ሪል ቢሆን እውነት ቢሆን በቃ በጣም ሌላ ታሪክ ነው የሚፈጠረው። ማለት እውነት የሃይሚ አያት ብትሆን ነው ለነገሩ። የሃይሚ አያት ብትሆን እንደዚህ አይነት ነገር አይዳፈርም ብዬ ነው ማስበው። ግን እሱ ያዝናናዋል አይገልጹም። በቃ ጃዝ እንግዲህ አይደለም 102 ዓመቷ ነው እንግዲህ መጨፈር አምሯታል። መጨፈር ስለአማራት ደግሞ ምንድነው የግድ እየጨፈረች ወደቀች። አቤት አንጀት መብላትማ ትችልበታለች። ግን እውነት በቃ የምትወድቀው አወዳደቅ ይመቻት። በቃ እንዴት ማድረግ እንዳለባት የምታግዞናል ሃይሚ። እኔ እውነት ይሄን ያህል ችሎታ እንዳላት እኔ ራሱ በቃ ዛሬ በጣም ሌላ ችሎታ ይወጣላት ነው። አንድ እንግዲህ ድምጿን ማስመሰሏ ነው። ሁለተኛ ደግሞ እንግዲህ ሙሹን በዚህ ልክ ማዝናናቷ በቃ አንደኛ። ማንን ነው ያፈስኩት? ማዘር እርሱ አይከበሩም። ጌታት አይደለም ጋሪቶ ማዝናናት ትችልበታለች። እና ሙሻውን ነገሩ ስታክ ሳቀች። በቃ አልቻለችም። ገርሟታል። እንዴት በዚህ ልክ እውነት እሷ ራሱ አላመነችም። መሸወዷ ምናምን ነገር አላወቀችም። ግን ያው ይመቻቸው ብቻ። በአንድ በኩል እሷን ማዝናናቷ ትክክል ነው ብዬ ነው የማስበው። ሃይሚ በቃ ትወና
አሮጊት ምናምን ብቻ ሃይሚ ውስጥ ሌላ አሮጊት አለች ወይዚ እውነቱን እናራ ከተባለ እና እውነት ሌላ አሮጊት እንዳለ በውስጧ እንዳለማ ምንም ጥያቄ የለውም። በውስጧ ሌላ አሮጊት አለ። በቃ የሆነ የተደበቀ ማንነትማ ይኖራታል ብዬ ነው የማስበው። እንደዚህ በዚህ ልክማ ችሎታ ይኖራታል አይመስላችሁም? የጨረቃ ቤተሰቦች ብቻ ሃይሚ አንደኛ እኔ አደንቃታለሁ። ብሩክ የሚመቸው እናቱን በዚህ ልክ ማሳቁ ማዝናናቱ ፕራንክ ማድረጉ ተገቢ ነው ያስባለሁ እና አንደኛ ብቻ እንግዲህ ቪዲዮ ከተመቻችሁ ላይክ ያረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀመጣችሁልኝ የተሰማችሁን ነገር ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያረጋችሁ ላይክ ያረጋችሁ ቪዲዮዬን እኔ በጣም ነው የምወዳችሁ ቤተሰቦች። እንግዲህ ሰብስክራይብ በማድረግ ተባበሩኝ፣ አበረታቱኝ። ይሄን ነው የምላችሁ። በጣም ነው የምወዳችሁ። ይመቻችሁ። እንግዲህ በሚቀጥለው እንገናኛለን። እስከዛው ይስሙልኝ።